ምንድነው ሰሞኑን ኢትዮጵያ ውስጥ ውድ መኪኖች እየገቡ ነው ይመስለኛል ወይ ታይቷል። ውድ መኪና ማለት ነው ሮዝ ሮይስ ወይ something like that። እኔ ኢትዮጵያ በነበርኩበት ሰዓት እዚህ አሜሪካ ነገር ራሱ ላክዠሪ የሚባል አሁን ሪቪያን የሚባል ኤሌክትሪክ መኪና ኢትዮጵያ ውስጥ አይቻለሁ። እነ ሰበርባን እነ ካዲላክ ስከላይ ምናምን ቶ እሱ ለሶስት ሊንከን ናቪጌተር ራሱ አይቻለሁ ኢትዮጵያ ውስጥ በጣም በሚገርም ሁኔታ ማለት ነውና ያው አዋዋላችሁ ነው ከፍ ካላችሁ ታያላችሁ እንደዚህ አይነት ነገር ማለት ነውና ሰሞኑን አሁን ይሄ ውድ መኪና ገባ ተብሎ በቃ እየየ ማለት ነው ዳ ላይ ቀነኒሳ እንኳን ብሏል እኮ ቀነኒሳ ሰሞኑን ኢንተርቪው ላይ ሲል ነበር እና እኔ በቃ ውድ መኪና እዚህ ዳ ህዝብ ላይ አልነዳ ምናምን ይሄ እሱ አመለካከት ነው ጋይስ። ግን እንደዛ አታስቡ፣ በተለይ ወጣቶች እንደዛ አታስቡ። ይሄ የቅናት ስሜት የቅናት መንፈስ ነው እንደዚህ የሚያደርጋችሁ ማለት ነውና ይነዳ ኢትዮጵያ ውስጥ እኔ ውድ መኪና ዓለም ላይ ያለ የተባለ ውድ መኪና ኢትዮጵያ ውስጥ አስገብቶ ሰው ቢነዳው ደስተኛ ነኝ እኔ ገንዘቡን ከደሃ ላይ ዘርፎ ካልሆነ ማለት እና ይነዳ ደሃ ደግሞ የትም አለ እኮ አሜሪካ ነገርም እኮ ደሃ አለ። እዚህ እኮ ሀገር ኢትዮጵያ ውስጥ ካለ ደሃ በላይ እኮ በጣም የሚያሳዝን ደሃ እኮ ነው እዚህ ሀገር ያለው ማለት ነው። ኦልሞስት እኔ ሩቡ ህዝብ ደሃ ይመስለኛል እዚህ ሀገር። በተለይ ይሄ የሆነ ኮሚኒቲን ካያችሁ አብዛኛው ደሃ ነው። በጣም የሚያሳዝን ማለት ነው። ምግብ ከቆሻሻ ውስጥ ለቅሞ የሚበላ ነው። እዚህም ሀገር ራሱ አለ ደሃ፣ የትም ሀገር አለ። ስለዚህ ደሃ አለ ተብሎ ሀብታሙ እኮ ፈታ ላይ አይገባም አንድ ሀገር ላይ ማለት ነው። ደግሞ ሀብታምን እያየ ነው ደሃ ኢንስፓየር የሚሆነው። ስለዚህ ያንን መኪና እያያችሁ ራሳችሁን ኢንስፓየር ማድረግ እንጂ እንደዚህ በተለይ ወጣቱ ናችሁ ኮምፕሌክስ እንደዚህ ማልቀስ። እኔ አሁን ይዤ የመጣው መኪና አሳያለሁ። ምን አይነት መኪና ወይ ምን አይነት ነገር ሰርፕራይዝ የሚያደርግ ነገር ማለት ነው። ዘመኑ የብልጽግና ነው፣ መበልጸግ ነው፣ ማደግ ነው። ስለዚህ ተመኛ አደግ ትልቅ ነገር እንጂ ሁሌ ለቅሶ እኔ በኔ እድሜ ሰልችቶኛል። ጌታ ነው የምላችሁ በኔ እድሜ እንደዚህ አይነት ሰልችቶኛል። አሁን ኢንስፓየር የሚያደርግ ነገር ነው የምፈልገው። በቃ ሀብታም ነን አለን ምናምን የሚል ሁሌ ሞቲቬሽናል የሆነ በቃ የሆነ እና እንደዚህ ቅንቅና ማቱ ነው። ደሃም ሀብታምን እያየ ነው ስለ ሀብት ማሰብ የሚጀምረው ማለት እና ተው